በዚህ ጥያቄ what is the sum of the infinite series 1/5 minus 2/25 plus 4/125 minus 8/625 እያለ የሚሄድ አንድ ሲሪየስ አለ። የዚህ ሲሪየስ ሰሙን ነው የጠየቀን። እንዴት እንደምንሰራ አብረን እናያለን። ሶሉሽን በመጀመሪያ ምን አይነት ሲሪየስ ነው የሚለውን ነገር እንመልከት። የክላስ ፈተና ላይ የሚሆን ናሽናል ኤግዛም ላይ እንደዚህ አይነት ጥያቄዎች ይሰጡናል። ኢንፋይናይት ሲሪየስ ብቻ ብሎ የሲሪየሱን አይነት ሳይነግረን ማለት ነው። ስለዚህ እኛ ማድረግ ያለብን ይሄ ሲሪየስ ምን አይነት ሲሪየስ እንደሆነ ማወቅ አለብን። ስለዚህ በነምበር ላይን በመታገዝ ምን አይነት ሲሪየስ እንደሆነ እንይ። ሌትስ አስዩም 0 እዚህ ጋር ቢሆን እዚህ ጋር ሁለት አይነት ተርሞች አሉ። አንድ የፖዚቲቭ ተርሞች፣ ሁለተኛው ደግሞ የኔጌቲቭ ተርሞች አሉ። እዚህ ጋር ይሄኛው ፖዚቲቭ ነው፣ ይሄኛው እነዚህ ሁለቱ ደግሞ የኔጌቲቭ ተርሞች ናቸው። አሁን ለየብቻ ተርሞቹን በመናይበት ጊዜ ፖዚቲቭ 1/5 ማለት 0.2 ነው። እሱ እዚህ ጋር ነው ያለው ብለን አስዩም እናድርግ። ሁለተኛው ፖዚቲቭ 4/125 ነው። እሱ ማለት 0.02 ማለት ነው። ከ0.2 የሚያንስ ወደ 0 የተጠጋ ማለት ነው። እሱም እዚህ ጋር ነው ያለው ብለን አስዩም እናድርግ። ቀጣይ -2/25 በኔጌቲቭ በኩል ያሉ ተርሞች ናቸው። እሱ ማለት ኔጌቲቭ 0.08 ማለት ነው። እሱም እዚህ ጋር ነው ያለው ብለን አስዩም እናድርግና ቀጣዩ ተርም ደግሞ -8/625 ነው። እሱ ደግሞ ማለት -0.0128 ማለት ነው። ከ0.08 በኔጌቲቭ ተርሞች ህግ መሰረት የሚበልጥ ግን ወደ 0 የተጠጋ ማለት ነው። እዚህ አካባቢ ያለ ብለን አስዩም እናድርግና ሁለቱን የፖዚቲቭ እና የኔጌቲቭ ሲሪየሶች በመናይበት ጊዜ ምንድነው የምናየው? ሁለቱም ወደ 0 እየተጠጉ ነው የሚሄዱት። ኔጌቲቭም ወደ 0 እየተጠጋ ነው የሚሄደው፣ ፖዚቲቭም ወደ 0 እየተጠጋ ነው የሚሄደው። ይሄ ማለት ነው ኔጌቲቭ በሆነ ተርም እየጨመረ ፖዚቲቭ ደግሞ በሆነ ተርም እየቀነሰ ወደ 0 እየተጠጋ ነው የሚሄደው። ስለዚህ ወዴት ያደላልናል? ይሄ ወደ ጂኦሜትሪክ ሲሪየስ ያደላልናል። ሌሎች ሲሪየሶች አሉ። ለምሳሌ ቴሌስኮፒንግ ሲሪየስ የምንላቸው እርስ በርስ ካንስል አውት እየተደራረጉ ይሄዱና መጨረሻ ላይ የሆነ ሰም ላይ የሚደርሱ ማለት ነው። ኦልተርኔቲንግ ሲሪየስ የምንላቸው አለ። ያ ማለት ለምሳሌ እዚህ ጋር ፖዚቲቭ ኔጌቲቭ እያለ ነው የሚሄደው። ኦልተርኔቲንግ ሲሪየስም ለምሳሌ -1 0 -1 0 እያለ ሁለት የተለያዩ ቁጥሮችን እየደጋገመ ነው የሚሄደው። ይህም ተመሳሳይ የሆነ አንድ ፖዚቲቭ አንድ ኔጌቲቭ አንድ ፖዚቲቭ አንድ ኔጌቲቭ እያለ ኦሲሌት እያደረገ ነው የሚሄደው። ነገር ግን እንደዚህ ይሄዳል ማለት ኦልተርኔቲንግ ሲሪየስ ነው ማለት አይደለም። ኦልተርኔቲንግ ሲሪየስ የምንለው ባውንደሪ ወይም ደግሞ የሆነ ላይ አይቆምም፣ ጀስት እየተፈራረቀ ብቻ ይሄዳል። ይሄ ሲሪየስ ግን ወደ 0 ነው እየተጠጋ የሚሄደው። ስለዚህ ወደ ጂኦሜትሪክ ሲሪየስ ያደላልናል ብለናል። ጂኦሜትሪክ ሲሪየስ መሆኑን ቼክ እናደርግ። ጂኦሜትሪክ ሲሪየስ መሆኑን አለመሆኑን ቼክ ስናደርግ መጀመሪያ የምናደርገው ነገር ምንድነው? ኮመን ሬሾ እንፈልጋለን። ኮመን ሬሾ ካለው ያ ጂኦሜትሪክ ሲሪየስ ነው ማለት ነው። እዚህ ጋር r ኢኳልስ -2/25 ዲቫይድድ ባይ 1/5 ኢኳልስ ይሄ ማለት ነው -2/25 ታይምስ 5/1 ይሆናል፣ ወይም ታይምስ 5። ይሄ እኩል ይሆናል በ5 1 25 በ5 5 ይሆንና የመጀመሪያ ኮመን ሬሾአችን ቫልዩ -2/5 ይሆናል። ይሄን አንድ አገኘን። ሁለተኛ ሰርድ ተርሙን ለሁለተኛው ተርም ስናካፍል ስንት እናገኛለን የሚለውን እንይ። r ኢኳልስ ፖዚቲቭ 4/125 ዲቫይድድ ባይ ኔጌቲቭ 2/25 ይሄ ማለት 4/125 ታይምስ ኔጌቲቭ 25/2 ይሆናል። ይሄ ማለት በሁለት 1 4 በሁለት 2 ይሆናል። እዚህ ጋር በ25 1 በ25 5 ይሆንና ኮመን ሬሾአችን እዚህ ጋር አሁንም ማን ይሆናል? -2/5 ይሆናል። ሁለቱን አገኘን። በተጨማሪም አራተኛውን ተርም ለሶስተኛው ተርም ስናካፍል የምናገኘው -2/25 ነው። ይህንን ቼክ ብታደርጉት እናንተም ተመሳሳይ መልስ ነው የሚመጣላችሁ። ስለዚህ አሁን ይህ ሲሪየሳችን ጂኦሜትሪክ ሲሪየስ መሆኑን አረጋገጥን ማለት ነው። ያሉን ኢንፎርሜሽኖች ይህ ሲሪየስ ኢንፋይናይት ሲሪየስ ነው። ሁለተኛ ነገር ጂኦሜትሪክ ሲሪየስ ነው። ስለዚህ ኢንፋይናይት ሰሙን የምንሰራው ጂኦሜትሪክ ሲሪየስ ኢንፋይናይት ሰም ፎርሙላ ተጠቅመን ነው። አንድ ቼክ ማድረግ ያለብን ነገር ምንድነው? በጂኦሜትሪክ ሲሪየስ ሩል መሰረት አብሶሉት ቫልዩ ኦፍ ኮመን ሬሾ አብሶሉት ቫልዩ ኦፍ r ወይም ያገኘነው ኮመን ሬሾ አብሶሉት ቫልዩ እስከተን ስናወጣው ያ ቫልዩ ቢትዊን 0 and 1 ከሆነ
ሰም ኦፍ ኢንፋይናይት ሲሪስ ፈልጉ በምንባልበት ጊዜ የምንጠቀመው ፎርሙላ ማን ነው? ኤስ ኢንፊኒቲ ኢኳልስ ኤ ማለት ፈርስት ተርም ነው ዲቫይድድ ባይ 1 ማይነስ አር። ይህንን ፎርሙላ ተጠቅመን ኤስ ኢንፊኒቲን ካልኩሌት ማድረግ እንችላለን። መቼ ነው ግን እንደዛ ማድረግ የምንችለው? ያ ሲሪስ ጂኦሜትሪክ ሲሪስ ከሆነ የዛ ሲሪስ ኮመን ሬሾ ደግሞ ከአብሶሉት ቫልዩ ሲወጣ በ0 እና በ1 መካከል ከሆነ ይህንን ፎርሙላ እንጠቀማለን። አሁን እዚህ ጋር ያገኘነው -2/5 ነው። 2/5 ከአብሶሉት ቫልዩ ሲወጣ ፖዚቲቭ 2/5 ይሆንና በ0 እና በ1 መካከል ይገኝልናል። ስለዚህ ይህንን ፎርሙላ ተጠቅመን ለኤስ ኢንፊኒቲ ካልኩሌት እናደርጋለን። ይሄ ማለት ኤስ ኢንፊኒቲ ኢኳልስ ኤ ፈርስት ተርማችን እዚህ ጋር ማን ነው? 1/5 ዲቫይድድ ባይ 1 ማይነስ ኮመን ሬሾአችን ማን ነው? እዚህ ጋር -2/5 ነው። ይሄ ማለት 1/5 ኦቨር 1 ማይነስ 2/5 ማለት 1 ፕላስ 2/5 ይሆናል። 1 ፕላስ 2/5 ይሄ ማለት 1/5 ዲቫይድድ ባይ 1 ፕላስ 2/5 ማለት 7/5 ይሆናል። 7/5 ይሄ ማለት 1/5 ታይምስ 5/7 ማለት ነው። ይሄ ማለት ምን ይሆናል? 5 በ5 ይጣፋል። የመጨረሻ የኤስ ኢንፊኒቲ መልሳችን 1/7 ይሆናል ማለት ነው። ይሄ ማለት ነው እንደዚህ ያለ የሚቀጥል ሲሪየስ ከኔጌቲቭ በኩል ወደ 0 ከፖዚቲቭም በኩል ወደ 0 አፕሮች እያደረገ የሚሄዱ ሲሪየስ የዛ ሁላ ሲሪየስ ድምር 1/7 ነው ማለት ነው።